ቤት ክራይ ያሳስቦሽ ነው? አዎ ምን ታረጋዋለህ? አንድ ሲኒ በቃሻ። አረ ምን አረታው በቃ ሌላ እቃ ላምጣ። በምን ልቀይርልሽ? ምንድነው ያለ እቃ? እቃ በጋሪ ጭኖ ያቆምኩት እንትን ይሄን አትገዢም? መጥቃ እውነት አንድ ሲኒ በቃሻ። አረ ምን አረታው በቃ ሌላ እቃ ላምጣ። ብዙ ነው እንደ ለካ ያለ። አይትን በቃ አምጪሽ። እሺ አመጣለሽ። አምጪ። እዚህ ጋር አለው ሰጂ የፈለግሽ ነው። እሺ ውሻ የለማ? የለም ውሻ። እሺ ይሄው እነዚህ ናቸው። እስኪ አምጪው። የራስሽ ነው? አዎ አዎ አዎ። በምንድን ነው የምቀይርልሽ? አይ ዝም ብዬ እንደዚህ በምን ልቀይርልሽ? ምንድነው ያለ እቃ? እቃ በጋሪ ጭኖ ያቆምኩት። እሺ መዘፍዘፊያ ያርግልኝ። መዘፍዘፊያ? አዎ። ይሄን ልታጥበኝ ነው ወይስ እንዴት? ይሄን ሰጠው ካለ ኦኬ። አዎ አዎ ያርጉ በቃ። አረ በኋላ አትበላም እንዴ? ምንድነው? ሰው ቤት አለ እንዴ? አዎ አለ ባለቤቴ። እሱ ነው? አዎ። መልሽ። አይተው ተይው። አትወስድም? እኔ ሰው እንትን ልኮኝ እኮ ነው ዱቄት ላመጣ የርኩ። አንተ ምን አይነቱ ነው? ሂድ ከዚህ። አንቺ ራስሽ እንጂ ምን ይመስላል? በእናታችሁ ወጣ ከግቢው። ኧረ ጉዴ። ደህና ዋልሽ? እንዴት ነህ? ሰላም ነሽ? አለ። ምን ነው በሀሳብ ጠፋሽ? ምንም ዝም ብዬ ነው። ቤት ክራይ ያሳስቦሽ ነው? አዎ ምን ታረጋዋለህ? ያው እንግዲህ እኔም እንዳንቺ ነው የሚያሳሰበኝ። ኧረ እባክህ እውነት አንድ ሀሳብ መጣልኝ እኮ። እሺ ምን አይነት ሀሳብ? ሀሳቡም መሰለሽ? እሺ እንግዲህ ሁለት ቤት ከምንከፍለው ለምን ወይ አንቺን ወይ እኔን አንከፍልም? አንዱ አከራዮቹ። ኧረ እባክህ እንደዛ ይሻልሃል። ምን አይነት ነገር ነው? አንተ ግን ምንድነው አታስብም እንዴ? ስንቴ ነው የምነግርህ? ጓደኛ አለኝ ብዬ አልነገርኩህም? ሁለተኛ እንደዚህ አይነት ነገር አታውራልኝ። ምን አይነት ሰው ነው በእናታችሁ? ላንቺ አስቤ ነው። የመጣ ነው። አቤት። ምንድነው ደግሞ? ማስቲካ ነው እንትን ይሄን አትገዢም? መጥቃ እውነት ምን ይሄ አዲስ ነው እንዴ? አይ እንደ አዲስ ነው እኛ የምናየው። 3 አመቱ አይ እኛ እንደ አዲስ ነው የምናየው። ለዛ እኮ ግዢ አዲስ ነው። ከሆነ ቦታ ሰርቀን የመጣኸው? አይ እንትን ነው የራሴ ነው። ስታጥብ እኮ አውቃለሁ ያንተ። እሱ እኮ ነው ጸጉንትን ቀለሙን ቀይሮ ወይ ቀለሙን ወይ ከላውንደሪ ቤት ነው የሰረከው? አይ እንትን ነው ላውንደሪዎቹ ተቸገሩና ሽጥልን ኮሚሽንን እንይዝላለን አሉ። ጭራሽ ሂድና መልስላቸው ሳልነግራቸው ቶሎ። ለዛኛው አዎ ካመጣህበት መልስ። ኧረ በእናትህ እንደዚህ አታድርግ ደግሞ በእጅ እባክሽ። መዋጮ እንድትሰጪን እኮ ነው። የምን መዋጮ? እቺ መሀላችን ያለችን ግርግዳ የምናፈርስበት ማለት ስለሽ። እቺ ግርግዳ ባትኖር አንድ ቤት ውስጥ አይደለም የምንኖረው? እንደዛ ነው የሚሻለው? አዎ ማስበህ ነበር? ያው አንድ ቤት ውስጥ ብትኖር። ኧረ እኔ አይደለም ያሰብኩት ከላይ ታስበ ነው። እውነት አትቀልድ በእናትህ። እውነቴን ነው። ቆንጆ እንዴት ነሽ? ደህና አለሽ? አባቴ ልኮኝ ነው። ምን ነው? የቤት ኪራይ የ3 ወር ነው ያለብህ ላክልኝ ብለዋል። ኧረ እንትን እኮ ነው ስራም ትንሽ በቃ የ3 አመት ይሁን አንድ ላይ ከፍላለሁ። እንዴ አንተ ምንድነው 3 ወር ሆነህ እኮ ሳትከፍል ምን ሆነ ነው? ከሌለኝስ እንዴ ከሌለህማ ዝም ብለህ መግባት የለብህማ። ምን ችግር አለው? ኧረ እኔ ስራ እኮ ጭንቅላቴ ውስጥ አለ እና በቃ እሱን ጨርሼ እየሰራው ነውና ከ3 አመት በኋላ እንድትቀበል። ኧረ በስመ አብ ምን ያደርጋል ካልሰራ ጭንቅላቴ ውስጥ ምንድነው የሚሰራው?
በቃ ንገራቸው ከ3 ዓመት ከነቲ የ3 ዓመት ይኖርኝ። አንተ ቤት ኪራይ ራሱ መክፈል አልቻልክም፣ ገና ሌላ ነገር ደግሞ ታወራለህ። ምን ነው ፍቅርና ገንዘብ ምን አገናኘሽ? ኧረ ያገናኘዋል። አንተ ዝም ብለህ አታውራ። እሺ ለአባትሽ ምን ትላለሽ መሰለሽ? የ3 ዓመት እስከ 3 ዓመት ቁጭ ብዬ ከዛ ከነቲፕ ሰጣችኋለሁ። እንደዛ ነው። እሺ ነገ በፖሊስ ነው የምትወጣው ከዚህ ቤት። እንኳን ተጫወት። እጫወታለሁ። ምግብ ላምጣልህ እንዴ? ምግብ? አዎ። አይ ተይው። ኧረ በልተሃል? ተይው። እሺ ቡና ላፍላልህ። ኧረ በባዶ ነው እንደ ቡና የምጠጣው? ወይ ጉድ! ቁርስ አልፈልግም አላልክም እንዴ? እንትማ እኔ አንቺ ባንዴ ነው ብያልሽው እንጂ እኔ እኮ ሁለተኛ የምጠይቅ መስሎኝ። አንቺ ጋርተህ ማለት ነው? ምን ነው ካልበላህም ነው ጠይቀህ መብላት ነው እንደውም እንጂ። አዎ በቃ አምጪልኝ። እሺ አመጣልሃለሁ። የሆነች ስራ ትታጥበኝ። ቆይ በቃ እንትን ውጪ ሂጅ እበላለሁ። እንዴ አንቺ ሁሌ በቃ የሆነ ምግብ ከሰጠሽኝ በኋላ የ3 ቀን ስራ ነው የምትሰጪኝ እንዴ? ምን ችግር አለው? ተንኮሱ ሰጠ ብታዝብ። አይተኝ ምግብ እኮ 150 ብር ነው። አንቺ የምታሰሪ እኮ የ1500 ስራ ነው። ተይው እንዴ! አስበሻል። እሺ አምጪልኝ። እሺ